ለስሙ ምዕራባውያን የሰለጠኑ ናቸው፣ በዲሞክራሲ በነጻነት የሚኖርባቸው ናቸው ይባላል። በሌላ በኩል ግን እነሱና የነሱን ፈለግ መከተል የሚፈልጉ ሰዎች የሰዎችን ነጻነት ይገድባሉ። የእንስሳት ነጻነት መብት የተጠበቀ ባለበት ዘመን ላይ የተከበረው የሰው ልጅ የፈለገውን ማድረግ አይችልም ሙስሊም ከሆነ። በዘመናችን እኩልነት፣ መብት፣ ነጻነት የሚያገለግለው ሙስሊም ላልሆነ ሰው ነው። ሙስሊም የፈለገውን መልበስ አይችልም፣ እንደፈለገ መሆን አይችልም፣ የፈለገውን ማድረግ አይችልም። የሆነ በረሃ ላይ ጫካ ላይ አህያ ላይ ከአቅም በላይ ተጫነበት ተብሎ የእንስሳት መብት ተሟጋች ሰዎች ይንቀጠቀጣሉ። ነገር ግን ሙስሊም ሴት አላህ ያዘዛትን መብቷ የሆነውን ሒጃብ ለብሳ መማር አትችልም ተብላ ተከልክላ ማንም ምንም አያደርግም። ሙስሊም በመሆኑ የሰው ልጅ ከአህያ በታች ይሆናል ማለት ነው። በእነሱ አስተሳሰብ፣ በእነሱ ነጻነት፣ በእነሱ እኩልነት። የውሸት እኩልነት፣ የውሸት ነጻነት ነው።